ዱባይ ላይ ስራችሁ ላይ ስኬታማ መሆን ከፈለጋችሁ እነዚህ ነገር ማድረግ ይጠበቅባችኋል። የትኛውም መስሪያ ቤት ላይ ጆይን ስታደርጉ ወይ ደግሞ የትኛውም ስራ መጀመሪያ ላይ ስታገኙ የሚኖራችሁ ዓላማ ምንድን ነው? ራሳችን ለመለወጥ ነው። ራስ መለወጥ የሚቻለው ደግሞ በጊዜ አንጻር ነው እንጂ ልክ እንደገባው በሰባተኛ ወሬ አሪፍ ልምድ አገኛለሁ ቋንቋ ይሻላል ምናምን የሚባል ነገር የለም። ትዕግስት ያስፈልጋል ነው ሚስጥሩ። በጣም ትዕግስተኛ መሆን አለብን ስራ ቦታችን ላይ ከአሰሪዎቻችን ጋር ያለን ንግግር ዘይቤ የሚሆንም ከእዛ ካሉት ስታፎች ጋርም ከሰራተኞች ጋርም አሪፍ አይነት ግንኙነት ሊኖረን ይገባል። ማለት ነው የሆነ ችግር ሲፈጠር ሁሌ ኮምፕሌን የምናቀርብ መሆን የለብንም። ይሄ አልተመቸኝም፣ ይሄ እንደዚህ ሆኗል፣ ይሄ እንደዛ ሆኗል። ለምን ምናልባት እናንተ ላይ የደረሰባችሁ በደል እኮ ሌላ ከእናንተ ጋር እኩል እዛ ካምፓኒ ላይ የሚሰራ ሌላ ሀገር ዜጋ እኮ ደርሶበት ሊሆን ይችላል። ግን ያ ኮምፕሌን አያቀርብም በጭራሽ። ለምን? ትዕግስት የሚባል ነገር አለው ያ ሰራተኛ። የእኛው ግን በጣም ችኩል ነን። ለመክሰስም ከስራ ለመቅረትም እንደዚህ አልተሰጠኝም ብሎ ከስራ መቅረት ማመጽ። ምንድነው ሚስጥሩ? ትዕግስተኛ መሆን አለብን። ትዕግስተኛ ሆነን መብታችንን ማስከበር እንችላለን። ስራ ቦታ ላይ ስንሰራ ሁሌ ትዕግስተኛ መሆን ይጠበቅብናል። ከዛ ውጭ ደግሞ ስራ ላይ በምንሰራበት ጊዜ እዛ ካሉ ሰራተኞች ጋርም ከስራችን አለቃችን ጋር በምንም አይነት ሁኔታ ልንጣላ አይገባም። በምንም አይነት ሁኔታ የሆነ ነገር ከኛ ካጎደለ ራሱ ሁሌ በተቻለ መጠን በሰላም ለመፍታት እንሞክር። ከሰራተኞች ጋር በጭራሽ ልንጋጭ አይገባም። ለምን? ሁሌ የምንጋጭ ከሆነ አንድ ሁሌ ኮምፕሌን የምናቀርብ አይነት ከሆነ ሁለት እዚህ ጋር ተፈላጊነታችን እያነሰ ይመጣል። ይባስ ከናንተ በፊት ወይ ደግሞ ከናንተ በኋላ የገባ ከናንተ ያነሰ ልምድ ያለው ሰው ከጊዜ በኋላ እናንተን በልጦ ታገኙታላችሁ። ለምን? ሌላው ሀገር ዜጋ ወደ ዱባይ ሲመጣ የትኛውም ስራ ቢያገኝ እንደ መሰላል ነው የሚቆጥረው። ማለት ነው ስቴፕ ባይ ስቴፕ ነው እያለ ከፍ ብሎ ራሱ የሚያሳድገው። ግን በአንዴ ከአንዱ ወደ አንዱ መዝለል አይቻልም። ሁሌ ስራ ስንሰራ ስራ ጆይን ስናደርግ በየ7 ወሩ በየ8 ወሩ ስራ የምንቀያየር ከሆነ ተፈላጊነታችን እያነሰ ይመጣል። ያ ግን ከናንተ እኩል ግን ስራ የጀመረው ሌላው ሀገር ዜጋ ግን በሚሰራበት ካምፓኒ ቢያንስ 2 ዓመት ከግማሽ ነው እየሰራ ራሱን ሊቀየር የሚችለው። የትኛውም መስሪያ ቤት ላይ ጆይን ስታደርጉ ትዕግስተኛ መሆን ይጠበቅባቸዋል እና ደግሞ ኮምፕሌን ማብዛት ደግሞ አይጠበቅባችሁ። ሰላሐዲን ከኢትዮ ትራይቭ ኮሚኒቲ አመሰግናለሁ።